በኢትዮጵያ ባለው ችግር ወጣቱ ስደትን ምርጫው ያደርግ ይሆናል። ግን ብልህ ሰው ከኛ መማር አለበት። ወገኖች ደህንነቱ ባልተረጋገጠ መንገድ እጃችሁን እንዳታስገቡ ሲሉ ከማይናማር ተመላሽ የሆኑ ስደተኛ ዜጎች ተናግረዋል። የተሻለ ገቢና ስራ ታገኛላችሁ በሚል ተታለው ወደ ማይናማር ተወስደው ታግተው ከነበሩ በርካታ ኢትዮጵያውያን መካከል 41ዱ ዛሬ ወደ ሀገራቸው መመለሳቸውን የወላጆች ኮሚቴና ተመላሾቹ ተናግረዋል። ወላጆች ኮሚቴ በሰጠው ቃል 41 ኢትዮጵያውያን ዛሬ ወደ ኢትዮጵያ እንደተመለሱና በኢትዮጵያዊ ባህልም አቀባበል እንደተደረገላቸው ተናግሯል። አርብ 40 ኢትዮጵያውያን ወደ ሀገራቸው እንደሚገቡ በአጠቃላይ አሁን በተጀመረው ዜጎችን የመመለስ ሂደት በሳምንት ውስጥ 282 ኢትዮጵያውያን ይመለሳሉ ተብሎ እንደሚጠበቅም ጠቁሟል። አክቲቭ ቲኬት ያላቸው ከ360 በላይ ሌሎች ቲኬታቸው አገልግሎቱ ያለፈባቸው ዜጎች በአጠቃላይ ለመመለስ የሚሹ 751 ኢትዮጵያውያን እንዳሉ ወደ ሀገራቸው እንዲመለሱ ለማድረግም እየተሰራ መሆኑ ተመልክቷል። ኮሚቴው ባለው መረጃ መሰረት 43 ኢትዮጵያውያን ካሉበት ችግር መውጣት የናፈቁ አሁንም ድረስ በማይናማር የታገቱ ኢትዮጵያውያን እንዳሉ ይህ ኮሚቴው ያለው መረጃ ብቻ እንደሆነና ብዛታቸው ከዚህ ሊያሻቅብ እንደሚችልም ተናግሯል። ከተመላሾቹ መካከል አንድ ቃሉን የሰጠ ተመላሽ ከ10 ወራት በላይ የሰራበት ደመወዝ እንዳልተከፈለውና ይባስ ብሎም ድብደባ ይደርስበት እንደነበር የመከራ ጊዜውን አስታውሶ ዛሬ ወደ ሀገር መመለሱን በደስታ ተናግሯል። ደህንነቱ ባልተረጋገጠ መረጃ ነበር ለስራ ብለን ሄድ ነው። ስንሄድ ግን የገጠመን ከጠበቅነው በተቃራኒ ነው። እጅግ በጣም አስከፊ ሁኔታዎችን አሳልፈናል ብሏል። አሁን ኢትዮጵያ ውስጥ ባለው ችግር ወጣቱ ስደትን ምርጫው ያደርግ ይሆናል። ግን ብልህ ሰው ከኛ መማር አለበት። ወገኖች ደህንነቱ ባልተረጋገጠ መንገድ እጃችሁን እንዳታስገቡ የሚል መልእክትም አስተላልፏል። ሌላኛው ተመላሽ በበኩሉ ኢትዮጵያውያኑ በማይናማር የከፋ ችግር እንዳሳለፉ አሁንም ከእገታ ያልወጡ ልጆች እንዳሉ ገልጾ እነርሱም ወደ ሀገራቸው እንዲመለሱ የተጀመረው ስራ ተጠናክሮ እንዲቀጥል አሳስቧል። ያኔ ወደ ማይናማር ለመሄድ ፕሮሰሱ በ7 ቀናት ነበር ያለቀልኝ። ውጭ ሀገር ለመውጣት ስለምፈልግ ብቻ ያንን አደረኩኝ፣ ግን ብዙ ዋጋ አስከፈለኝ ሲል ገጠመኙን አስታውሶ ኢትዮጵያውያን ከአጭበርባሪዎች ጥንቃቄ እንዲያደርጉም መክሯል። የአዲስ አስቸኳይ ፓስፖርት የምትፈልጉ ከግንቦት 4 ጀምሮ አስፈላጊ ሰነዶችን በመያዝ በአካል በመምጣት መስተናገድ ትችላላችሁ ሲል የኢሚግሬሽንና ዜግነት አገልግሎት አስታውቋል። የኢሚግሬሽንና ዜግነት አገልግሎት የአዲስ አስቸኳይ ፓስፖርት አገልግሎት የሚፈልጉ ከግንቦት 4 2017 ዓ.ም ጀምሮ አስፈላጊ ሰነዶችን በመያዝ ጥቁር አንበሳ በሚገኘው መስሪያ ቤት በአካል በመምጣት መስተናገድ እንደሚችሉ አስታውቋል። ከዚህ ቀደም ተገልጋዮች አዲስ አስቸኳይ ፓስፖርት በኦንላይን ለመሙላት እንደተቸገሩ በተደጋጋሚ ማሳወቃቸውንም አስታውሷል። ኦንላይን ብቻ ሲሰጥ የነበረው የአዲስ አስቸኳይ ፓስፖርት አገልግሎት አሁን አማራጭ መንገድ በመከተል በአካልም እንደሚያስተናግድ ጠቁሟል። በዚህም ተገልጋዮች ከግንቦት 4 2017 ዓ.ም ጀምሮ አስፈላጊ ሰነዶችን በመያዝ ጥቁር አንበሳ በሚገኘው የኢሚግሬሽንና ዜግነት አገልግሎት መስሪያ ቤት በአካል በመምጣት መስተናገድ ይችላሉ ተብሏል። ፒኤስጂ አርሰናልን አሸንፎ ለሻምፒየንስ ሊግ ፍጻሜ ደረሰ። በአውሮፓ ሻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ፒኤስጂ አርሰናልን በድምር ውጤት 3-1 አሸንፎ ለፍጻሜው ደርሷል። በመጀመሪያው ጨዋታ አርሰናልን በሜዳው 1-0 ያሸነፈው ፒኤስጂ ዛሬ ምሽት በሜዳው በተካሄደው ጨዋታም 2-1 አሸንፏል። በእስር ላይ የሚገኙ ፍልስጤማውያን ጋዜጠኞች በእስራኤል ጦር ፍርድ ቤት ሊቀርቡ ነው ተባለ። በእስር ላይ ከሚገኙት ጋዜጠኞች መካከል አንደኛው የሆነውና የዛሬ ሳምንት ገደማ በወረራ በተያዘው ዌስት ባንክ ውስጥ በቁጥጥር ስር የዋለው ጋዜጠኛ አሊ አልሳሙዲ በእስራኤል የጦር ፍርድ ቤት ይቀርባል ተብሏል። እንደ ፍልስጤም እስረኞች ማህበረሰብ መረጃ ከሆነም በአሊ አልሳሙዲ እስር ዙሪያ ግልጽ የሆኑ ክሶች አለመኖራቸውንም አስታውቋል። ጥምረቱ ባወጣው መግለጫ በአሊ አልሳሙዲና ሌሎች ፍልስጤማውያን የሚዲያ ሰዎች እስርና አያያዝ ዙሪያ ስጋት እንዳለው የገለጸ ሲሆን በተለይ አሊ አልሳሙዲ የተለያዩ አካላዊ ጥቃቶች እየደረሱበት እንደሆነና ሕክምና ቢያስፈልገውም ምንም አይነት ሕክምና ሆነ የመድኃኒት አቅርቦት እያገኘ እንዳልሆነ ገልጸዋል። በተያያዘ ዜና በጋዛ የቀጠለው ከበባ ከፍተኛ የሆነ የምግብ እጥረት የተፈጠረ ሲሆን በዚህ ሳቢያ ሰዎች የመጠቀሚያ ጊዜው ያለፈበት ምግብ ለመመገብ መገደዳቸው ተገልጿል። የጦር ጄቶች ድምጽ አሁንም በሚሰማባት ጋዛ ሰዎች በእሳትና በረሃብ እያለቁ ነው የተባለም ሲሆን እናቶች ለልጆቻቸው በቂ ምግብ ማግኘት ስላልቻሉ የተገኘውን ምግብ ለመመገብ ተገደዋል ተብሏል። አብዛኞቹ የመጠቀሚያ ጊዜ ያለፈበትን ምግብ ለመመገብ የተገደዱ ሲሆን አንዳንዶቹ ደግሞ እሱንም የሚያገኙበት እድል አለመኖሩና ተርበው የሚተኙ ልጆቻቸው የማለዳ ብርሃን ሳይመለከቱ በዛው እንዳያሸልቡ እንደሚሰጉ ገልጸዋል።